ማንም ደፋር የድሮ ሊቀ ካህን ጋር ሄዶ አባ አቤት አመንዝር ያለው ብሎ ትንፈሻይ ለምን አመንዝር ያለው ካለ ምንድነው አይዞ ገደሉን ተሸክም ያለው ነው ድንጋይ ያሸክሙት ነው የሚለው ተሰብሰብ እስራኤል ምን ትጠብቃለህ ጀምር አንዱ ለሶ ገው ቀብር ስርዓት የተሻለ ሊቀ ካህናት ምን ማለት እና ወዳደራቸዋለን የድሮ ሊቀ ካህንና ያሁን የተሻለ ሊቀ ካህናት አሊላቸዋል እነማንን ዕብራውያንን አይሁድን ልክ ከኢትዮጵያን ባህል ጋር ተመሳሳይ ነው ባህላቸው እምነታቸው የሰው ካህን አላቸው የሰው ሊቀ ካህናት አላቸው ያው ኦሪቱ ስለፈቀደላቸው ግን ኢየሱስ መጣ አዲስ ኪዳን በደሙ ጀመረ ሐዋርያቱን በተናቸው ሐዋርያት ሌዋዊ አይደሉም ካህናት አይደሉም ምኖች አይደሉም በእነሱ ሥርዓትና ሐዋርያት እነ ጴጥሮስ 12ቱ በኋላም ጳውሎስ እነዚህ ሁሉ እንዴት ነው ሲባል እናንተ ለርሱ የተለየ ወገን ቅዱስ ሕዝብ የንጉስ ካህናቶች ናቸው ተብሎ በቃ ኤቭሪባዲ ከዚህ በኋላ ካህን ተብሎ ሕዝብ ሁሉ ካህን ሆነ ወንዱም ሴትም ከዚህ በኋላ የለም ጴጥሮስ ራሱ ተነሳና እንዴ አንተ ሌዋዊ አይደለ ከ12ታችሁ መካከል እንኳን ሌዋዊ የለም ሁሌም ካሳ ጠመዳ ከምናምን ምንድን ደረሰኝ ከመሰብሰብ ምናምን ነው እንዴት ነው የሁሉ ኃይል ይሄ ሁሉ ስብከት እንዴት ነው የሰማይ መገለጥ በእናንተ እኩል የመጣው ስርዓቱ ተቀይሯል ድሮ ሌዋውያን ብቻ ነበሩ እንደ ወገን ካህናት የሚሆኑ ኢቭን ሌዋዊ እንኳን ሌዋዊ እኮ ሁሉ አይደለም ሌዊ 3 ልጆች አሉት ቃት ጌርሾን ሜራሪ እና የጌርሾን ቤተሰብ ካህን መሆን አይችልም ሜራሪም ካህን መሆን አይችልም ቃት የሚባለው ብቻ ቃት ደግሞ ልጆች ወልደዋል ብዙ ልጆች ከዛ ውስጥ አንዱ አሮን ነው የአሮን ዘር ብቻ ያ ቤተሰብ ነው ካህናት የሚሆነው እንጂ ሙሉ ሌዋዊም ደግሞ ካህን ነው ብላችሁ እንዳታሙ እና ጥቂት አሁን ግን ኤቭሪባዲ ካህና ለጴጥሮስ ራሱ ተነስቶ ምን አለ አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 እናንተ ለእግዚአብሔር የተቀደሰ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ኦ ማይ ጋድ ወደ ላይ ታቀርቡ ዘንድ ቅዱሳን ካህናት ወደ ጎን ደግሞ ተሰሩ ዘንድ የእርሱን በጎነት እንድትነግሩ ለሰዎች ማለት እንድትነግሩ የተመረጠ ትውልድ የንጉስ ካህናት መስዋዕት ለማቅረብ ቅዱሳን ካህናት ሆሊ ፕሪስ አብ ፊት ቆሞ መጸለይ የሚችል አብ ፊት ቆሞ ማምለክ የሚችል የተቀደሰ መስዋዕት ማቅረብ የሚችል ቅዱስ ካህናት እንድትሆኑ ቁጥር 5 ቁጥር 9 የንጉስ ካህናት ሮያል ፕሪስት ለሰዎች በጎነቱ እንድትነግሩ ወደ ላይ ቨርቲካል ቅዱሳን ካህናት ወደ ጎን ሆሪዞንታል የንጉስ ካህናት አረገን የሚገርም እኮ ከዛ ደግሞ በእነዚህ ሁሉ ካህናቶች ላይ የካህናት አለቃ ወይም በግዕዝ ቋንቋ ሊቀ ካህናት ደግሞ መጣ እርሱም እግዚአብሔር ሆነ ብሎ ከሌዋውያን ሳይሆን ከይሁዳ ወገን የሆነውን ሊቀ ካህናት ኮምፕሊትሊ ይለያል ምኑም በቃ ሰዎችም መምጫቸውም የመጡበትም እኛን ራሱ እሱ ሊቀ ካህናቱ ከይሁዳ ነገድ ብቻ መሆኑ አይደለም እኛ ራሱ እንይላል ከህዝብ ከነገድ ከቋንቋ ከወገን ሁሉ ሰዎችን ዋሽተ ለአባትና ለአምላክህ ካህናት የሆኑ ዘንድ አደረካቸው በቃ ከብሔር ብሔረሰቡ ሁሉ አምጥቶ ካህናት አረገ ሊቀ ካህናቱን ደግሞ ከሌዋውያን ወገን አይደለም ልክ ለየት እንዲል ከይሁዳ ነገድ ይሆኑ አደረገውና አሁን ምን ይላቸዋል በዚያኛው ውስጥ ልባቸውን ጥለው ዕብራውያኖች እኮ ናቸው ቁጭ ብለውላል ልባቸውን እዛ ላይ ጥለው ክርስትናን ተቀበልን ብለው እሁድ ቸርች ይመጣሉ ትላንት ቅዳሜ ግን ምኩራብ ናቸው ምኩራብ ሄደው ጊዜ ያለፈበት ሊቀ ካህናት የተዥጎረጎረ ልብስ ለብሶ ቆሟል ያ ልብስ ክርስቶስ የመጣ ቀን አልቋል አገልግሎቱ እነሱ ይሄዱ ልብሱን ያዩ ዋው እጣኑን ያሸተቱ እግዚአብሔር አለ ብለው ይመጣል ኢየሱስ የመጣ ቀን ግን ያ ልብስ ፍጻሜ አግኝቷል በኢየሱስ የተጠናቀቀ ነው ሁሉ ዘሁን ልብሱ ኢየሱስን ነው የሚገልጠው ኢየሱስ መጥቷል ከሙታን ተነስቶ እግዚአብሔር አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ምሎለት ላይጸጸት የዘላለም ካህን አድርጎታል እነሱ ግን አሁንም ቅዳሜ ይሄዳሉ ከዛ ጥምጥም ያረጉ ጺማቸው ረጅም ሰውዬ ያሉ እጃቸው ዕጣን ነው ልብሳቸው ያምራል እሳቸው ጋር ይሄዱና
አስቀድሶ ይመለሳል ሕዝቡ ሁሉ። እሳቸው በቃ ይላሉ ሊቀ ካህናት ነኝ ብለው ቆመው በቃ ላሉ ጄሆቫ አዶናይ ሻዳይ ኤሎሂም ሕዝቡዛ አሜን። ከዛ በማግስቱ ዛሬ ቸርች አላል ፕሮግራም ሐዋርያው ጴጥሮስ አለ አይደል? አዎ ይሄዳሉ። ሐዋርያው እንትና አለ አይደል? አዎ ይሄዳሉ። እዚህ ሲመጡ ምንም ሊቀ ካህናት የሚባል የለም። መደበኛ ልብሳቸውን ለብሰው እንጸልያለን ይባባላሉ። እዛ የተዥጎረጎረ ቤተ መቅደስ ነው፣ የሚያምር ነው። እዚህ ሲመጣ አዋራን እፍፍ ብለው ሰዎቹ ይጸልያሉ። እዛ ደግሞ ምንም ኃይል የለም፣ እዚህ ግን ኃይል አለ። እዛ የእግዚአብሔር ፕሬዘንስ የለም፣ እዚህ ጋር ገና 3 ሆነው ሲሉ ኢየሱስ 2-3 ሆኑ መሃላቸው አለው። ባለመሰረት የሰማይ ዓለም ይሰራል መሃላቸው። ኮንፊውዝድ ይሆን። አሁን ምንድነው እያላቸው ያለው? የኦሪቱ ነገር ሁሉ የሚታይ ቤተ መቅደስ፣ የሚታይ ሊቀ ካህናት፣ የሚታይ መስዋዕት፣ ኤቭሪቲንግ የሚታይ ብርቅርቅ ነገር ነው። በዚህኛው የለም። በዚህኛው የማይታይ መቅደስ፣ የማይታይ ሊቀ ካህናት፣ ግን ከዛኛው የሚበልጥ መቅደስ፣ ከዛኛው የሚበልጥ ሊቀ ካህናት። ይህን የምንማረው ምንድነው? እኛም እንዲሁ እንደዚህ እንድናስብ የተዥጎረጎረ ልብስ ወይም ያማረ ስፌት የተሰፋለት ሊቀ ካህናት ቸርች ውስጥ የለም። እዛ ጋር በብልጭልጭ ነው፣ እዚህ ጋር በኮት ነው የምንሸወደው። የአዲስ ኪዳን መካከለኛ የሆነ ሰው የለም። በአዲስ ኪዳን ሚታይ መካከለኛ ካላችሁ ተጠንቀቁ። ሚታይ መካከለኛ በሱ በኩል ነው ወደ እግዚአብሔር መድረስ የምትሉ ሰው ካስቀመጥ ምንም አይነት ልብስ ያሰፋ አንተም እየተበላህ ነው። ለዚህ ወገኖቼ መጽሐፉ ይላል የተሻለ ሊቀ ካህናት መጥቷል። አሁን ያወዳድራል ከድሮዎቹ ጋር ኢየሱስ የሚወዳደርበትን ነጥቦች እኒ ምዕራፍ 5 የድሮዎቹ ሊቃነ ካህናቶች አይራሩም። የድሮዎቹ ምን አይሉ? አይራሩም። በቃ ይፈርዱብሃል። ማንም ደፋር የድሮ ሊቀ ካህን ጋር ሄዶ አባ አቤት አመንዝር ያለው ብሎ ትንፈሽ አይል። ለምን አመንዝር ያለው ካለ ምንድነው የሚሆን? አይዞ በደልን ተሸክም ያለው ነው ድንጋይ ያሸክሙት ነው የሚለው። ተሰብሰብ እስራኤል ምን ትጠብቃለህ? ጀምር 1 2 3 ግው ቀብር ስርዓት እዛው ማን ሞኛል? ለሳቸው ጋር ሄዶ ገድያለው ዋሽቻለሁ የሚል ተደብቀ እንኳን ለፈጸምከው በደል ከተያዝክ እሳቸው ጋር ትመጣለህ። ምን አርጎ ነው? አመንዝሮ። ታዲያ ምን ትጠብቃለህ? ጀምር እንጂ። እንዳልኳችሁ እስራኤል ሁሌ ለማንኛውም ብሎ በኪሱ ድንጋይ ይዞ ነው የሚዞረው። እስራኤል ሕዝብ ለማንኛውም የሚወገር አንድ ሰው ካለ ብሎ ወይ በቦርሳው በኪሱ ድንጋይ ይዞ የሚዞር ሕዝብ። ሃይማኖተኛ ሰው እንደዚህ ነው። ወይ ቆንጨራ ወይ ገጀራ አይጠፋውም ቤቱ። አይራሩም። አንድ ትልቅ ሊቀ ካህናት አለ ኤሊ የሚባልና ብሎ አንዲት ሳትወልድ ብዙ የቆየች ባሏ 2 ሚስት እሷንና ሌላ ግብቶ እልቃና የምትባለው አንድ ሐና እና ያቺኛዋ በቤት ውስጥ አበሽቃታለች። የዛ ልጆች አበሽቋታል። እቺ ትጸልያለች፣ ምንም የለም መልስ። እና ለመሳለም ሲሄዱ ልቧ እጅግ በጣም አዝኖባት በጣም በቃ እግዚአብሔር አይሰማም ወይ ብላ ከዛ በኋላ እዛ ቁጭ ብለው ባለበት ሌሎችም ባሉበት እሷ ሹልክ ብላ መጣ በመቅደሱ ጀርባ ሄዳ ወደ እግዚአብሔር መጸለይ ጀመረች። ድምጿን ሳታሰማ አፏን ብቻ እያነቃነቀች ጸልይ። ለካ ጅረው እዛው ወንበር ላይ ጉብ ብሎ ማይራራ ቁጭ ብሏል። ጺሙ ይሄን ነው የሚያክል ነጭ ወተት ጥምጥሙ ላይ በቃ ከእግዚአብሔር ጋር የዋለ እዛ የተጫወተ የሚመጣ ሰው ነው የሚመስለው። ይቺ ልቧ ያዘነባት ሴት መጣ እዛ ጋር ስታወራ አይቶ ቢያንስ ምንድነው ብሎ አይጠይቅም። ጨካኝ ሲያፏን ታነቃንቃለች። አንቺ ሴት እስከ መቼ ነው ስካርሽ ማይለቅሽ አላት። ጠጥታ መስሎት እሷ ምን ያለችው? እኔ ሰክሬ አይደለም፣ እኔ ልቧ ያዘነባት ሴት ነኝ። አይ እንዲህ ልቧ ተሰብሮ የመጣችን ሴት የባሰ እንክትክትክት ለማድረግ የተቀመጠ ሊቀ ካህናት እንክትክትክት ነው። ቀያፋን ታውቁታላችሁ፣ አረመኔ የማይራራ። እናንተ ሁላችሁ ምንም አታውቁም። ኢየሱስ ላይ ምን እናድርግ ተብሎ ሙሉ ጉባኤው ተሰበሰበ።
ሰባው ሽማግሌ አስተያየት ሰጡ። እንደዚህ እናርገው እንዲናርገው። ምናልባት አንዳንዱ ተነስቶ ወደ ግሪክ ሀገር እናባረውም ሊል ይችላል። አንዳንዱ ተነስቶ ይታሰር ሊል ይችላል። እሱ ተነሳና እናንተ ሁላችሁ ምንም አታውቁ፣ መጽሐፉ ግን የሚናገረውንም አያውቅም ነበር ይላል። ደግነቱ እኔ ደስ የሚለኝ ፓርት እሱ ሰውየው ራሱ አያውቅም ነበር። ሲጀምር ግን ምን ብሎ ነው? እናንተ ሁላችሁ ምንም አታውቁም፣ ህዝቡ ሁሉ ከሚጠፋ ስለ ህዝቡ ሁሉ አንድ ሰው ሊሞት እንደሚገባ አታውቁምን? በሱ ቤት ጨካኝ ሆኖ ማስገደሉ ነው። መጽሐፍ ግን ይላል በዚያች ዓመት ሊቀ ካህናት ነበርና ሳያውቅ ኢየሱስ ስለ ህዝቡ ሁሉ ሊሞት እንዳለው ትንቢት ተናገረ። አይ እግዚአብሔር፣ አዋቂው አታውቁም፣ እናንተ ሁላችሁ አታውቁም። ኦ ማይ ጋድ! እና ባጭሩ ጨካኞች ናቸው። ኢየሱስን ለማስገደል የመጀመሪያውን ንድፍ የነደፈው ሰውዬ ጲላጦስ አይደለም፣ የሮም ወታደር አይደለም፣ የሊቀ ካህናት። አይራሩ። ወደ ጌታ እንምጣ። የተሻለ ሊቀ ካህናት አለን። ከምዕራፍ ቁጥር 1 እንጀምር። ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕት ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና። ኢየሱስ ብቻ ሊቀ ካህናት የሆነው ለምንድን ነው? እነ ገብርኤል እነ ሚካኤል ማይሆኑበት ምክንያት፣ አማላጅ መካከለኛ ማይሆኑበት ምክንያት ምን ይላል? ሊቀ ካህናት ከምንድን የሚመረጠው? ከሰው ተመርጦ ለእግዚአብሔር በሆነው ነገር ላይ ሁሉ ስለ ሰው ይሾማል። ለሰው የሚሾመው ምንድነው? ሰው ነው። መካከል ይገባዋል። ለምን ሲባል አንደኛ የድሮዎቹ ሊቀ ካህናቶች አንዱ ችግራቸው አለመራራት ነው። ቢጻፍላቸው የሚያራሩ እነሱ ናቸው። ቁጥር 2 እርሱ ራሱም ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል ይላል። ሊቀ ካህናት ከሰው ከተመረጠ ምን ይሆናል ማለት ነው? የሰዎችን ድካም መረዳት ይችላል። ስለዚህ ሊራራላቸው ይችላል። አይደለም? ሊቀ ካህናት ከሰው የሚመረጠው መካከለኛው ከሰው የሚመረጠው አማላጃችን ከሰው የሚመረጠው ቃል ስጋ ከሆነበት ነገር አንዱ ኢየሱስ ፍጹም አምላክ ፍጹም ሰው የሆነበት ምክንያት አንዱ መካከለኛ አማላጅ ለመሆን። ለምን? ሁሉ ጊዜ ከሰው ሲሆን የሰዎቹን ምን ይረዳል? ድካም ይረዳልና በድካማቸው ምን ሊል ይችላል? ሊራራላቸው ይችላል። ጥሩ። የድሮቹ ግብዝ ናቸው። ኮተትና ችግር እንዳለባቸው እያወቁ አንቺ ሰካራም ይላል። ይሄኛው ሊቀ ካህናት የኃጢአት ችግር የለበትም። የኃጢአት ፈተና ምን እንደሆነች አያውቅም። ግን የሚገርማችሁ የሚራራ ነው። መጽሐፍ ኢየሱስ እዚሁ ዕብራውያን መጽሐፍ ላይ ከኃጢአት በቀር በነገር ሁሉ እንደኛ ተፈተነ ይላል። ነገር ግን ሊራራልን የሚችል ብቸኛ ሆነ። የሚገርመኝ እኮ ሰዎች ድካም ስላለባቸው ለሚደክም ይራራሉ እየተባለ አይራሩ እነዚህ ማለት ነው። እሱ ፍጹም ሰው ሆኖ መጣ። ነገር ግን ባሆነች አያውቅም። ቅዱስ ነው እሱ። ኢኖሰንት እንደነበረው እንዳዳም ሳይሆን የእግዚአብሔር ቅድስና ያለበት ሰውነት ነው ያለው። በዚህ ቅዱስ ሰውነት ውስጥ ሆኖ ግን ፍጹም ሰው በመሆን ለሚደክሙት ሁሉ የሚራራ ሆነ። ሰውን አምነህ ኃጢአትን ትናገራለን። ሰውን አምነህ ዞር ስትል ከዛ ወሬውን ከሰው ትሰማለህ። ማን ነገራችሁ ትላለህ። እስቲ ከኛ መካከል ኃጢአታችሁን በደላችሁን ለንስሐ አባታችሁ ሊቀ ካህናት ኢየሱስ ከነገራችሁት በኋላ አይደለም ኃጢአታችሁን ለሰው ለራሳችሁ መልሶ የነገራችሁ ጌታ መልሶ የነገረው ሰው እዚህ ማለት አንቺ ምን ነው ባለፈው እንዲህ ብለ አሁንም እዛው ያላችሁ እንኳን ለሌላ ሰው አይደለም ለራስ መልሶ የነገረክ አለ። ከዚህ ውስጥ ራስ ለራስ እየነገርክ ነው እንጂ ተቸገርክ። እሱ ፊት ቀርበ እግዚአብሔር ሆይ ባለፈው መጋቢት ላይ እንደዚህ ሁሉ አንተ እኮ ነው ያስታወስከው እንጂ መጽሐፉ ምን ይላል? ኃጢአታቸውን እግዚአብሔር ወደ ኋላው ጣለ። ፊት ለፊቱ ላይ ቁጭ አላረገም። ስትመጣ አየህ አይደል ሊል አይደል፣ ወደ ኋላው ጣለ ማለት አለቀ። እግዚአብሔር ኃጢአታችንን ሁሉ ወደ ኋላው ጣለ ማለት ምንድነው?
አዲስ ኪዳንም ላይ ተጽፏል። ምን ይላል? ከእንግዲህ ወዲህ ኃጢአታቸውን ደግሜ አላስብም፣ ላስበው አልፈልግም፣ ላየው አልፈልግም። ልጄ እንዴት እንደቀጣሁት አውቃለሁ። ልጄ ነው በእነሱ ዝርክርክ ኑሮ ምክንያት እሱን እንዴት እንደቀጣሁት አውቃለሁ። በእነሱ የማይሻሻል አድሮ ቃሪያ ከርሞ ጥጃ በሆነ ነገራቸው ልጄን እንዴት እንደቀጣሁት፣ ለምን ተውከኝ አምላኬ እስኪል ድረስ እንዴት እንዳረኩት አውቃለሁ። ስለዚህ መልሶ የነገረው ከኛ መሃል የተናዘዝክበትን ኃጢአት በሳምንቱ ጌታ ይነገር የለም። እሱ ደግሜ አላስብም ሲል አንተንም ታስበው። ድሮ ጸሎት ገና ከኦርቶዶክስ ወተን ስንጸልይ አንድ ወንድም ነበር በጣም የሚያስቸግረን። አስተምሬ ያው ነው ልጁና እየጸለይ ወገኖቼ እስቲ አስቡ ከሰኞ ጀምሮ የት ነበርን? ማክሰኞ የት ነበርን? አስቡ ይላል። ስንጸልይ አዲስ አበባ ገባ። እግዚአብሔር በቃ አዲስ አበባ ገባ እንጂ አስቡ ነበረ። በቃ አዲስ አበባ ገባ፣ አረፍኩኝ ማለት። መልሶ የነገረው ሊቀ ካህናት ኢየሱስ ንስሐ አባታችን መልሶ የነገረክ ኢየሱስ በአደባባይም በግልህም አንተን የማዋረድ ፕሮግራም የለውም። ተነስ አንቺ እዛ ጋር ሰረገ መጣ፣ ተነስ፣ ሁሉም አይንን ጨፍን፣ ተነስ። አንድ ሌባ አለ። አንድ ሌባ ካለ አይንን ጨፍን። ደግሞ ኢትዮጵያ ሕዝብ እኮ አይንን ጨፍን ሲባል ታውቃለህ አይደል? ይህ ማለት ነው። በቃ ሌባው ካለ አንድ ሌባ አለክ፣ በኋላ አነጋግረኝ፣ እኔን ቢሮ መጣ አግኘኝ ብሎ ማለት ሰውየውን ማዋረድና ጉባኤው በአንድ አይኑ እንዲያው ማድረግ ምንድነው ጥቅሙ? ለኔ ለአገልጋዩ ክብር ያመጣል። ዋው ዴቭ ዛሬ ሌባ አስነሳ። ለሱ የሞተለትስ ገመና ከታቹስ የሱን ገመና መሸፈን አቃተውን? ለኔ ተብሎ የላይኛው ይነካ? አያችሁ፣ ለዚህ ነው ቤተክርስቲያን ሴተኛ ዳሪዎች አይመጡም። ቢሞቱ ምንድነው ሲባል ቢያዋርዱኝስ? እኔ እኮ መዝሙር ሰማለሁ ተደብቄ፣ ጌታ ደስ ይለኛል፣ ግን ኑሮዬ ጥሩ አይደለም፣ በዛ አንዱ ደግሞ ነይ ውጪ ቢለኝስ? አንዳንዴ ከዛም አልፈን እኮ ምንም ያላጠፋውን እኔ ደስ ይለኛል። አንድ ዩኒቨርሲቲ ተማሪ ምናልባት ተመርቆ ይሆናል እዚሁ ሰፈሪ አንድ ቸርች ገባ። ከዛ በኋላ አገልጋዩ ዝም ብሎ ሲያው ልጁ ፈርስት ይር ተማሪ ነው። አይ ዶንት ኬር ነገር ይሁን ድህነት ይሁን አላቅም፣ ሁለት ቆራጣ ሲሊፐር ነገር አድርጓል። ዝም ብሎ ቆሟል ልጁ ብቻ። እዚሁ ሌቦች አላችሁ ይላል ሰው። ልጁ ደግሞ ጥሩ ክርስቲያን ስለሆነ ዝም ብሎ ያመልካል። መጨረሻ ወረደና ልሰርቅ ነው የመጣ። ልጁ በጣም አዝኖ እኔ ይበልሉ ብረዝ ይባል። ለምን ታውቃላችሁ? ለኛ ክብር ለማግኘት የማይሆን ስራ ውስጥ ስንገባ ማለት ክርስቶስ ከሌለን ክርስቶስን መስበክ ካጠረብን የትምህርት እጥረት ካለብን እንዲህ አይነት ብዙ ጨዋታ ውስጥ ትገባላችሁ። ፕሊስ ሰው ጊዜውን አጥፍቶ ቸርች ሲመጣ እንዴትም ብላችሁ ባለችው ሰዓት ጌታን እንንገር፣ ክርስቶስን እናውራ። ኢየሱስ የተሻለ ሊቀ ካህናት ሆነ ሲባል ከድሮዎቹ የሚበልጥበት አንዱ የድሮዎቹ ሊቃነ ካህናቶች ለአንዱም ሊቀ ካህናት እንኳን እግዚአብሔር በመሐላ ሊቀ ካህናት አድርጎ የሾመው የለም። ዋው አንተ ሊቀ ካህናት ነህ፣ በሕዝቡና በእኔ መካከል ሊቀ ካህናት አድርጌ ሾሜሃለሁ ብሎ አንዱን እንኳን እግዚአብሔር በመሐላ አልሾመ። አንድ ሊቀ ካህናት ከአሮን ጀምሮ ሙሴ አቤት ወስደ ወንድምን ዘይት አፈስበት ምናምን ቀባባው ሊቀ ካህናት ሆነ ያገልግል እንጂ እግዚአብሔር ለአሮን መጥቶ አሮን አንተ የኔ ካህን ነህ በሕዝቡና በእኔ መካከል ነህ ቢሎ ለአሮን ትንፍሻላል። እዛ በሰው በኩል ሊቀ ካህናት ነህ ተባለ። በመሐላ ሊቀ ካህናት አልሆነ። ኦኬ እንኳን ደስ አለን፣ እንኳን ክርስቲያን ሆነ። ለኛ ግን እግዚአብሔር ዕብራውያን መጽሐፍ ወደ ምዕራፍ 11 እንደምታውቃላችሁ እግዚአብሔር ስለናንተ ከነርሱ የሚበልጥን ነገር አስቀድሞ አይቶ ነበር። ለናንተ ከነርሱ ይልቅ የሚበልጥን ነገር አይቷል። ግን እኛ አሁንም የሰው ካህን ቢኖር ደስ ይለናል፣ የሰው መካከለኛ ቢኖር ደስ ይለናል፣
የሚታይ አማላጅ የሚታይ መካከለኛ ቢኖር ደስታችን ነው። መጽሐፉ ግን ለእናንተ የሚሻል ነገር እግዚአብሔር አይቷል ይላል። ከዛ ውስጥ የሚሻለው ነገር አሁን ነው። አሁን ያወራነው ሊቀ ካህናት የተሻለበት ነገር ደግሞ እግዚአብሔር ለእኛ የሾመውን ሊቀ ካህናትን ከሙታን አስነሳውና አንተ እንደ መልከ ጼዴቅ ሹመት ለዘለዓለም ካህን ነህ ብሎ እግዚአብሔር ለኢየሱስ ማለ ብቻ አይደለም። እግዚአብሔር በዚህ መሐላ ምን አይልም? አይጸጸትም። ኦ ማይ ጋድ! አሮንን ካህኔ ነህ ብሎት አያውቅም። ኤሊን ብሎት አያውቅም። ቀያፋን የዛን የ1520 ዓመት ሙሉ ሊቀ ካህናት አንዱ ሲሞት አንዱ ሲተካ ለአንዱም ብሎ አያውቅም። ኢየሱስን ግን ለመጀመሪያም ለመጨረሻም ጊዜ እግዚአብሔር ከሙታን አስነሳው። ከዛስ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ። ሮሜ 8:34 ምን ይላል? የሞተው ይልቁኑም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ ምን ይላል መጽሐፍ? ቁጥር 20 እነርሱም ይላል የድሮቹና የአሁኖቹን ያነጻጸረ እነርሱም ያለ መሐላ ትክክለኛ አማርኛ የሰሜን ሰው ካለ እንደዚህ ነው የሚነበው። ቄስ ነገር ካለ መሐላ ነው የሚባለው። ይሁን እኛ ከተሜ ስለሆንን መሐላ እንበል። ያለ መሐላ ወይም መሐላ ካህናት ሆነዋልና እርሱ ግን አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ምን ሆኗል? ዋስ ሆኗል። እንግዲህ የድሮ ሊቀ ካህን እና ሊቃነ ካህናቶቹ በሙሉ አንዳቸው መሐላ አልተማለላቸው። ስለዚህ እግዚአብሔር በፈለገ ቀን ያሰናብታቸው። አሮንን የሚያክል ሳይገባ ገደለው። ኤሊን የሚያክል ከወንበሩ ፈንግሎ ገደለው። ለዚህ እግዚአብሔር ለማናቸውም መሐላ የለውም። ለኔና ለእናንተ የተሾመው ንስሐ አባት ሊቀ ካህናት ኢየሱስ እሱን በተመለከተ ግን እግዚአብሔር ምን አለ? አንተ እንደ መልከ ጼዴቅ ሹመት ለዘለዓለም ካህን ነህ ብሎ ማለ። አይጸጸትም በተባለለት ከመሐላ ጋር ምን ሆኗል? ጌታ አቤት ካህን ሆኗል። ስለዚህ ኢየሱስ ለዚህ ለሚሻለው ኪዳን ምን ሆነ? ዋስ ሆነ። ለዚህ ነው ከዚህ በኋላ የሰው ሊቀ ካህናት ማንፈልገው 2000 ዓመት እኛ አይደለም ማንፈልገው፣ እግዚአብሔር ራሱ አልፈልግም ብሎ የሰው ሊቀ ካህናትን በኢየሱስ ቀየረ። በቃ አያስፈልግም፣ ከሰው ወገን ሊቀ ካህናት የካህናት አለቃ የበላይ ሊቀ ሊቃውንት ምናምን የሚባል አያስፈልግም ብሎ ለማን ማለለት? ለኢየሱስ ማለለት። ኢየሱስ ምን ሆነ? ለሚሻለው ኪዳን ምን ሆነ? ዋስትና ሆነ። እንግሊዘኛው Jesus has become the certain guarantee እንግዲህ ጥሩ ነው አይደል? ደስ የሚል ጋራንቲ of a better covenant። ለአዲሱ ኪዳን ኢየሱስ ምንድነው? ጋራንቲ ነው። እስቲ ዋስትና አለኝ፣ ዋስ አለኝ በሉ። ዋስ ታውቃላችሁ አይደለ? ልክ የሆነ በቁጥጥር ስር ስትውል ይመጣና ልቀቁት ኦሬዲ እንትን ብያለሁ፣ እሱን ነገር ጨርሻለሁ ልቀቃ ይባል። አጥፍታል እኮ አጥፍተህ ማንቁርት ተይዟል። ዋስ ግን ምን ይላል? መጥቶ ልቀቁት፣ ይጨርሰውን ጨርሻለሁ ልቀቁት። ሌላ ደግሞ የሰፈር ጓደኛ አለ በተመሳሳይ ኬዝ የተያዘ፣ እሱን ያዋል ጌታ። አይ እሱን እዛው ያዙት ይላል። እሱን እዛው ያዙት፣ ምክንያቱም የከፈልኩለትን አልተቀበለም። ይሄ ተቀብሏል፣ ይሄ እንደሞትኩለት አውቋል። ይሄ ሞተ ሳይሆን የሚለው ሞተልኝ ነው የሚለው። ያ ግን ሞተ እያለ ፋሲካ ይበላል። ይለያያሉ። ኢየሱስ ሞተ፣ አይሁድ ገደሉት። በየዓመቱ ዳቦ ድፎ ስጋ ምናምን ፈስከዋል አልኩ። ሌላው ደግሞ ሞተ ሳይሆን ሞተልኝ ይላል። አይሁድ ገደሉት ብቻ የሚያውቃለ ስለ ኃጢአቴ ሞተ ደግሞ ይላል። እነዛ ክፉዎች ሰቀሉት ይላል። እኔ ነኝ ክፉ፣ የኔ ኃጢአት ነው ለሞት ያበቃው ይላል። በጣም ልዩነት አላቸው። ከዛስ በኋላ እንዳለቀ አይሁድ ሰቀሉት ገደሉት ካለ በኋላ ያው አዳር ይጨፈራል ማለት።
የጌታችን የመድኃኒታችንን የኢየሱስ ክርስቶስን የትንሣኤ በዓል ምክንያት በማድረግ የዳንስ ምሽት በእንትን ሆቴል ዲጄ እንትና ያጫውተናል። ከፍቅረኛው ጋር ከመጡ ዋጋ ይቀንሳል። የጌታችንና የመድኃኒታችንን የኢየሱስ ክርስቶስን የፋሲካ ነው ምናምን በዓል ትንሣኤ በዓል ምክንያት በማድረግ አቤት ባቢሎን አብሮ ይሄዳል። ለዛ እኮ አብሮ ሄደ። ተጠመቀና እህመነው አብሮ እንደማይሄዱ እንዲሁ ኢየሱስ ምን ሆኗል? ለሚሻል ኪዳን ምን ሆኗል? ዋስ ሆኗል። አሜን። ሌላ የሚሻልበት ለምንድን የሚሻለው? እዚህ ጋር ኢየሱስ በምን ስለተሾመ? የኛ ሊቀ ካህናት በምን ስለተሾመ? አብ ምን ብሎለታል? ምሎለታል። አባቱ ምየልሃል፣ በደም ታርደ ካህናት ላረካቸው ሁሉ አለቃ አድርጌሃል። ማናቸውም በደም የሚያምን ሰው ሁሉ የሚያምን ካህን ሁሉ በአንተ በኩል ወደ እኔ መቅረብ ይችላል። አንተን በእነርሱ ላይ ሊቀ ካህናት ወይም በእኛ ሀገር ቋንቋ ንስሐ አባት አድርጌሃለሁ። ስለዚህ ኤቭሪባዲ በደከመ ቁጥር ወደ ማን ይሮጣል? ወደ ማን ይሮጣል? ስትደክም አቤት ጸጋ ሲያስፈልግ፣ ምሕረት ሲያስፈልግ፣ አቅም ሲጎርል ወዴት ነው የሚሮጠው? ከኢየሱስ ይሮጣል ወይስ ወደ ኢየሱስ ይሮጣል? እኔ እኮ ይገርመኛል። ደካማው አይደለም ዝም ብሎ እንደው በህይወት በየቀኑ በመላስ በጆሮ መስጠት ለሞት የሚያበቃ ኃጢአት ብታደርግ ከኢየሱስ ሩጥ ወይስ ወደ ኢየሱስ ሩጥ? ኢየሱስን ብሉይ ኪዳን ምን ይለዋል? እርሱ የመማፀኛ ከተማችን ነው መሲሁ። ስለዚህ ከናንተ መካከል ለሞት የሚያበቃ ኃጢአት የሰራ ሰው ቢኖር ወደ መማፀኛ ከተማ ሮጦ ይምጣ። እዚህ ከተማ ላይ ደካሞች ካላችሁ እዚህ መካከል ላይ እኔ በብዙ ነገር እየተቸገርኩ ነው፣ ስጋ ይፈተነኛል፣ ዓለም ይፈተነኛል፣ ኃጢአት ሰይጣን ይጫወት የምትሉ ሰዎች ሌላ ቦታ መሄድ ከፈራችሁ እዚህ ነው። እኔ የኃጢአተኞች ወዳጅ ነኝ። ቅድም የሆነ ቤት ሄደን ነበርና ከዛ ቤት ስንወጣ መተላለፊያው ላይ የከተማ ልጆች ናቸው ማለት ያው በጌታ አይደሉ ያለ አይደለ እንትን ምንድነው የሚባል በእኛ እንትን ቋንቋ ብቻ መንፈሳዊ አይደሉም። ያው ቡን ያሉ ሰውነታቸው ምናምን ራሱ እንትናቸው ያስፈራል። ከዛ ዛ ፕሮግራም ስለነበረን ውጭ ነው ያደረግነው አድርገን ምናምን ስንወጣ እንዲህ በቆረጣ ያዩን ይበላሉ ማለት ፈርቶ ፓስተር ምናምን ብሎ ከዛ ሰላም ነው ብራዘር ብየው ጀርባውን መትቼ እንዴት ደስ እንዳላችሁ እንዴት ደስ እንዴ ይቻላል እንዴ ብሎ እኮ ሰፈሬ ብትመጣ መንገድ ዳር መተላለፊያው ድድ ማስጫው ላይ ያሉ ዝም ብሎ የሚቆሙ ምናምን ልጆች ሰላም ናችሁ ልጆች እንዴት ነው ደግሞ ሙስሊሞች ምናና እናንተ ለባል አጠሩኝ ቃሪቦ መጥቼ እጠጣለሁ ምን አለዋል ምን ተጣጡ የለን አቃቸዋለሁ። እኔ ዳዊት ኃጢአተኞችን ወዳቸዋለሁ፣ ኃጢአተኞችን እዚህ እንዲመጡ ፈልጋለሁ። በህይወታቸው ብዙ ድካምና ውድቀት ውስጥ ያሉ ሰዎች መተው ጓደኞቼ እንዲሆኑ ፈልጋለሁ። አብረን ሻይ እንድንጠጣ ፈልጋለሁ። አንዲት ትዝ ይለኛል ዩኒቨርሲቲ ተማሪ ነበረች። አሁንማ ወልዳ ከብዳ ምናምንና ስትመጣ እዚህ ግቢ በስንት መከራ ጓደኛዋ ይዛል። ልጅቷ እኮ ጴንጤ ነች ግን ቸርች አልሄድም ብላለች። ምን ሲባል በሄድኩበት ቸርች ሁሉ ይገላምጡኛል። ለምን እንደሚገላምጣን ታውቃላችሁ? ልጅቷ ወንድ ነው የምትመስለው። ቁርጧ ወንድ ነው፣ ጫማዋ ከስክስ ነው፣ የወንድ ልብስ ነው የለበስ። ስትሄድ እንትን ነው እንደ ወንድ ነገር ምን ከቤ የሚባሉ ሴቶች አሉ። ከቤ ነች። ከዛ መጀመሪያ ቀን ስትመጣ ጥግ ላይ ቁጭ አለች፣ ተንፋቀቀች። ያኔ ትንሽ ቤት ውስጥ ነው የምናጠናው እና ብታይ አልናገራትም። ብታይ በጸሎት አስመስዬ ባሽሙር አልነካትም። አይ እንጸልያለን። እግዚአብሔር ሆይ መጥፎ ዘመን ላይ ነን ያለን። እግዚአብሔር ሆይ ዘመኑ ከፍቷል፣ ሴቱ ወንድ መስሏል። ጸሎት ይመስላል አሽሙር። ብትጠብቅ የለም አጠናን ሄድን። ሌላ ቀን ትመጣለች ምንም አልናገር። ደህና ነሽ እንዴት ነሽ ምናምን በርጭጎሽ ምናምን ነፃ ሆንኩላት እንዳትጨናነቅ ያለች ሌላ ቀን ላይ አንድ ቀን ላይ
ያን ከስክስ ጫማ አውልቃ የሴት ጫማ አርጋ መጣች። የሴት ጫማ አርጋ መጣች። ከዛ በኋላ አሟሟኳት። በቃ አንቺ ይሄን የመሰለ እግር ነው በዛ ጫማ የሸፈንሽው አልኳት። ሞቃት በቃ ነጠላ ጫማ አየ የሴት ጫማ የሴት ጫማ ከምርኩ። ከዛ ቀስ እያለ ሳይ ጸጉሯ እያደገ ነው። አትቆረጠውም። ሳትቆረጠው ስትመጣ ጋርሶ ነው። ሳትቆረ እያደገ እያየኋት ወደ ሴትነት እየተቀየረች መጣች። አየ ሰው ክርስቶስን ሲያቅ እንጂ የሚስተካከለው እግዚአብሔር እስራኤልን አወጣ። በበረዶ ቢመታ በባብ ቢነድፋቸው መሬት ሰንጥቆ ቢውጥ ሰው ያው እግዚአብሔር ምን አለ? ሰው መሬት ሰንጥቀ ሌላ ሰው ውጣ አሳይተው እንዴት ነው ስትለው ባክተው ነው የሚል ይኸው ተጽፏል ዘጸአት። እግዚአብሔር ምን እንዳለ ታውቃላችሁ? አይ አሕዛብ የሚለወጡት ሲረገሙ ሳይሆን ሲባረኩ ነው። እና አሕዛብን ባርካቸዋለሁ። አሕዛብ በሙሴ የሕግ ትእዛዝ ሳይሆን በክርስቶስ ጸጋ ጉልበት ነው የሚቀየሩት። ጸጋው ኃጢአተኛነትና ዓለማዊን ምኞት ያስክዳል። ኢየሱስ የተሻለ የተባለው ለምንድን ነው? የተሻለ የተባለው እግዚአብሔር በምን ሾመው? በመሃል ላይ። የድሮቹ በምን አልተሾሙ? ኦኬ እዚህ ኢትዮጵያ ውስጥ ያሉ ዘሶኮልድ ካህናት እግዚአብሔር ምሎላቸዋል። እርሶ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነው ተብለዋል? አልተባሉ። አሮን እንኳን አልተባለ። ሊቀ ካህናቱ ኢየሱስ ነው። እግዚአብሔር ምሎለታል።